ሰላም ሰላም ውድ የኢዮርብዓም ሚዲያ ተመልካቾችና አድማጮች በሙሉ በጥያቄያችሁ መሰረት ይኸው ዛሬ እንግዲህ የዩቲዩብ ቻናል ከፍተን ክፍል 1 ጀምረናል ማለት ነው። እናም በዚህ ክፍል አንድ ነገር ይዤላችሁ የመጣሁት ሃይላይት ምንድነው? አንድ የግዕዝ የቅኔ ደቀ መዝሙር ወይም ተማሪ አስቀድሞ ግዴታ ማወቅ ያለበት ግስ ወይም አንቀጽ አጠናን ዘዴ ነውና ከዚህ በፊት ግስ ከመጀመሩ በፊት ማለት ነው ሲያጠና ምን አይነት ነገሮችን መከተል አለበት? ግስ ማለት ዝም ብሎ ሀለሃ ብሎ ጀምሮ ዝም ብሎ መሸምደድ ብቻ አይደለም። በማስተዋል በመመርመር ማጥናት አለበት። ያ ማለት ግስን ከነርባታው ከነርባ ቅምሩ ማወቅ እንዳለበት ማስተዋል ይገባል። እናም ጠቅለል ስናደርገው በደንብ ግልጽ ለማድረግ ያህል የግዕዝ ቋንቋ 3 መሰረታዊ መዋቅሮች አሉት በነገራችን ላይ ይህም ዘማች አናቅጽ፣ ነባር አንቀጽ ወይም ደረቅ ነባር፣ ከግስ የሚወጣ ነባር የሚባለው ማለት ነው። በእነዚህ መዋቅሮች የግዕዝ ቋንቋ ይከፈላል ማለት ነው። ስለዚህ በግዕዝ ቋንቋ ወይም በቅኔ ውስጥ የሚካተት ማንኛውም ቃል፣ ሐረግ፣ አረፍተ ነገር ሊሆን ይችላል። ከነዚህ አይወጣም በነገራችን ላይ ማለት ነው። ወይ ዘማች አንቀጽ ነው፣ ወይ ነባር አንቀጽ ነው፣ ወይም ከግስ የሚወጣ ነባር ነው ማለት ነው። ስለዚህ ዘማች አንቀጽ ምንድነው ካላችሁኝ የተለያየ ስያሜ ያላቸው የዘር አይነቶች ወደፊት እናያቸዋለን ታች ላይ ማለት ነው። ቅጽሎች፣ አወጣጮች የሚገኙበት ከዘማች አንቀጽ ነው። ኢቭን ራሱ አገባብ ከዘማች አንቀጽ ሊወጣ ይችላል። ሁሉም አገባብ ዘማች አንቀጽ ላይ ይወጣል ማለት አይደለም። ግን ምንድነው ከዘማች አንቀጽ የሚወጣ አገባብ አለ። ራሱን የቻለ ደረቅ ነባር ላይ የሚገኝ አገባብ አለ። ስለዚህ አንድ ተማሪ ሲያነብ ከዘማች ከአንቀጽ የወጣ ከግስ የወጣ አገባብ ሊያገኙ ይችላል። ስለዚህ እዚህ ነው የት ነው የወጣችሁ የሚለውን ይሄንም መመልከት መመርመር ማስተዋል ያስፈልጋል ማለት ነው። ወደፊት አንድ ባንድ እያንዳንዱን ግሶችን ስናወርድ የምናያቸው ይሆናል። የትኛው ከየትኛው እንደወጣ ለካም ይሄኛው አገባብ ከዚህ ነው ወጣ የሚለውን እናያለንና አንድም ተማሪ ደግሞ ይሄንን ሲያጠና መገንዘብ አለበት ማለት ነው እንጂ ዝም ብሎ ግስ ጀምሮ ሀለሃ ወደረ ለሃ ቀዳ ብሎ ዝም ብሎ መሮጥ ማለት አይደለም። ስለዚህ ማስተዋል መቻል አለበት ዘማች አንቀጽ ላይ ማለት ነው። ምክንያቱም ዘማች አንቀጽ እንደሚባለው በጣም ብዙ ነገር ነው። እንደ ስሙ እንደሚያመለክተው ብዙ ነገር የዘመተ ነው ማለት ነው። ያ ማለት በውስጡ እነ ቀዳማይ አንቀጽን፣ ካልአይ አንቀጽን፣ ሳልሳይ አንቀጽን፣ ራብዓይ አንቀጽን፣ ቦዛ አንቀጽን፣ ንዑስ አንቀጽን፣ ቅጽልን፣ ሳልስ ቅጽል፣ ሳድስ ቅጽል፣ መስብ ቅጽል፣ ሳልስ መስብ ቅጽል፣ ሳድስ መስብ ቅጽል፣ ዘመድ፣ ወገን፣ ባዕድ ቅጽል፣ መድበል እነዚህን የመሳሰሉትን ዘሮችንም ሳቢ ዘር፣ ዘመድ ዘር፣ ባዕድ ዘር፣ ጥሬ ዘር፣ ምዕላድ፣ ጥሬ ምዕላድ፣ ባዕድ ከምዕላድ የመሳሰሉት ነገሮችን የያዘ ነው በነገራችን ላይ ዘማች ስንል ማለት ነው። እነዚህ ማስተዋል ያስፈልጋል። ስለዚህ አንድ ነገር ስናወራ ሀለሃ ወደረ ስንል እነዚህ ነገሮችን ይዞ እንደሚመጣ ማስተዋል አለብን። በእርግጥ ሁሉም ዘማች አንቀጽ ወይም ግስ እነዚህን አሟልቶ ክትት ምጥን አድርጎ ይዛል ማለት አይደለም። ሁሉም ግስ ሳቢ ዘር ሊኖረውም ላይኖረውም ይችላል። ዘመድ ዘር የሚኖረው አለ ማይኖረውም አለ። ስለዚህ ይሄን መለየት ያስፈልጋል ማለት ነው። ካለዚያ ግን ምኑ ተጠናው ማለት ነው። ስለዚህ እነዚህንም አሁን ዘማች የሚባሉትንም እነዚህ አሁን ያልኳችሁን እነዚህን ዝርዝሮችን ማለት ነው በሶስት መክፈል እንችላለን። አበይት አንቀጽ፣ ንዑሳን አንቀጽ፣ ደቂቅ እርባታ ብለን ይሄን ዘማች አንቀጽ መክፈል እንችላለን። አበይት አንቀጽ የሚባሉት እነማን ናቸው? ቀዳማይ አንቀጽ፣ ካልአይ አንቀጽ፣ ራብዓይ አንቀጽ እነዚህ ምንድነው የሚባሉት? አበይት አንቀጽ ይባላሉ። ራሳቸውን ማሰር የሚችሉ እንደማለት ነው። በነገራችን ላይ ማሰር የሚችሉ እነዚህ አበይት አንቀጽ አራት ነጥብ ሊዘጉ የሚችሉ አንቀጽ ወይ ቨርብ ወይም ግስ ናቸው። በሁለተኛነት ደግሞ ንዑሳን አንቀጽ ይባላሉ። ሳልሳይ አንቀጽ ያልኳችሁ፣ ቦዛ አንቀጽ፣ ንዑስ አንቀጽ እነዚህ የመሳሰሉ ደግሞ ንዑሳን አንቀጽ ይባላሉ ማለት ነው። ሌላ በሶስተኛነት ደግሞ ደቂቅ እርባታ ይባላሉ። እነዚህ ቅጽል ያልኳችሁ ከላይ ሳልስ ቅጽል፣ ሳድስ ቅጽል፣ መስብ ቅጽል፣ ሳልስና ሳድስ መስብ ቅጽል፣ ዘመድ፣ ወገን፣ ባዕድ፣ መድበል ዘሮቹ ሳቢ ዘር፣ ዘመድ ዘር፣ ባዕድ ዘር፣ ጥሬ ምዕላድ፣ ባዕድ ከምዕላድ፣ ጥሬ ዘር እነዚህን የመሳሰሉት ደግሞ ደቂቅ እርባታ ይባላሉ። ልክ እንዳገባቡ አገባብ አበይት አብይ አገባብ፣ ንዑስ አገባብ እና ደቂቅ አገባብ እንደሚባለው ሁሉ ግስ ወይም አንቀጽ እነዚህ ነገሮችንም ይይዛል ማለት ነው። ያ ማለት አበይት አናቀጽ ወይም አብይ የሆነ አንቀጽ፣ ንዑስ የሆነ አንቀጽ፣ ደቂቅ የሆነ እርባታ ወይም ከአንቀጽ የሚወጣ እርባታ ብለን እነዚህንም ማስተዋልና መገንዘብ አስፈላጊ ነው ማለት ነው። ስለዚህ አንድ ጀማሪ ሊሆን ይችላል
ጀምሮ ደግሞ ወደ ሚዲየም የደረሰ ሊሆን ይችላል። እነዚህ ነገሮች ማስተካከል መቻል አለበት ማለት ነው። ስለዚህ ዘማች አናቅጽ ደግሞ በእነዚህ ብቻ አይደለም። በነገራችን ላይ ስናነብ ግሶች እነዚህ ግሶች በሶስትም ከፍለን ማየት አለብን ማለት ነው። ምክንያቱም አንድ ግስ የገቢር ግስ ሊሆን ይችላል፣ የተገብሮ ግስ ሊሆን ይችላል። ስለዚህ ዘማች አንቀጽ የሚባለው ወይም ግስ የሚባሉት በሶስት ይከፈላሉ። ምን ምን ናቸው ካልን ገቢር ግስ፣ መስተጋብር ግስ እና የተገብሮ ግሶች ተብሎ ይከፈላሉ ማለት ነው። ስለዚህ የገቢር ግስ አንድ ግስ ሀልሃ ወደረ ለምሳሌ ከሆነ ይሄ ምን አይነት ግስ ነው? ገቢር ነው፣ መስተጋብር ነው ወይስ ተገብሮ የሚለው መለየት መቻል አለብን። ምክንያቱም ኋላ ለኋላ አረፍተ ነገር ስንሰራ፣ ቅኔ ስናስተካካ፣ ስንቋጥር ወይም ስንዘርፍ ሊሆን ይችላል። እነዚህ ነገሮች በደንብ ከታወቁ የግድ ተሳቢ የሚያስፈልገው ማን ነው፣ ሳቢ የሚያስፈልገው የሚለውንም ወደፊትም አንድ ባንድ በየግሶች እነዚህ ተርሞች ስለምንጠቀም አሁንም ግሶችን መለየት ያስፈልጋል። በነገራችን ላይ ለገቢር ተገብሮ ማለት ለዚህ ለዘማች ማለትም ለዘማች አንቀጽ ብቻ አይደለም፣ ለሌሎችም ይሰራል። ስም ላይ ይሰራል፣ ሌሎች ቅጽል ላይ ይሰራል እና እነዚህ ነገሮች ማስተዋልና መገንዘብ መቻል አለብን። ስለዚህ አንድ ግስ ገቢር ነው አይደለም የሚለውንም መገንዘብ መቻል አለብን። ገቢር ግስ ማለት ምን ማለት ነው ካለን ደግሞ አድራጊ ግስ ማለት ነው። ያ ማለት ሳቢና ተሳቢ ወይም ተሳቢና ተቀባይ ያላቸው ግሶች ማለት ነው። ስለዚህ አንድ ገቢር ግስ ካመጣን የግድ ሳቢና ተሳቢ ያስፈልጋል ማለት ነው። ያ ማለት አድራጊ ግስ የሚባለው በተለምዶ ይሄ ገቢር ግስ ነው ማለት ነው። ሌላ ሁለተኛ መስተጋብር ግሶች ናቸው። ስለዚህ አንድ ግስ መስተጋብር ነው አይደለም፣ ያ ማለት ይሄ ግስ አስደራጊ ነው ወይስ አደራራጊ ነው የሚሉት ናቸው። እነዚህ ሁለቱ ናቸው እንግዲህ መስተጋብር ግስ ማለት የሚያስተጋብር እንደማለት ነው። ስለዚህ መስተጋብር ግስ የሚባሉት አስደራጊና አደራራጊ ማለት ነው በቀላል አማርኛ ማለት ነው። ስለዚህ እነዚህም ደግሞ እንደ ገቢር ግሶች ሳቢና ተሳቢ አላቸው። በደንብ ግልጽ ለማድረግ ነው እንጂ ይሄን መስተጋብር ግስን በገቢር ግስ ውስጥ ማድረግ እንችላለን። ምክንያቱም ባህሪያቸው ተመሳሳይ ነው፣ አንድ ናቸው፣ ሁለታቸውም ይስባሉ። ስለዚህ መስተጋብር የሚለውን ከለየም በኋላ ደግሞ ገቢር ውስጥ አስገብተን ምንላቸዋለን የገቢር ግስ ልንላቸው እንችላለን። በደንብ ግልጽ ጠቅለል ስናረጋቸው ማለት ነው። ስለዚህ አንድ ግስ አሁንም ቅድም እንዳልኳችሁ ምን አይነት ግስ አመሉ ምን አይነት ነው የሚለውንም መለየት መቻል አለብን። ገቢር ነው መስተጋብር ነው። በሶስተኛነት ደግሞ የተገብሮ ግስ መሆኑን ደግሞ በደንብ ወይ ገቢር ነው ወይ ደግሞ ተገብሮ ነው ወይ መስተጋብር ነው። ስለዚህ መስተጋብርን ወደ ገቢር ካስገባ ነው ወይ ገቢር ነው ወይ ተገብሮ ግስ ነው ማለት ነው። ያ ማለት ተገብሮ ነው ማለት ተደራጊና ወይ ተደራጊ ነው ወይ ተደራራጊ ግስ ነው ማለት ነው። ያንም ደግሞ እንግዲህ እያንዳንዱ አንቀጽ ወደፊት እናየዋለን። ድርጊቱ በራሳቸው ላይ የሚፈጽሙ ከሆነ ሌላ የማይስቡ ከሆነ እነዚህ ገቢር ማለትም ተገብሮ ግሶች ይባላሉ። ለምሳሌ ሐመ ታመመ፣ ሞተ እነዚህ መሳሰሉ ምንድነው የተገብሮ ግሶች ይባላሉ። ያ ማለት በራሳቸው ላይ ድርጊቱን ይፈጽማሉ እንጂ የሚስቡት ነገር አይኖርም ማለት ነው። የግድ የሚያስፈልጋቸው አሉ፣ የግድ የሚያስፈልጋቸው ተብሎ በኋላ እያንዳንዱ ላይ ማብራሪያ ስናደርግበት እዛ ላይ ስለምንመለከተው ይሄን አንድ ተማሪ መገንዘብ መቻል አለበት ሲያጠና ማለት ነው። ሌላ ዘማች ግሶች እንግዲህ ታላቅ መለያቸው ደግሞ በአምስቱ አዕማድ መርባታቸው ነው። አምስት አዕማድ የሚባሉት እነማን ናቸው ካልን አድራጊ፣ አስደራጊ፣ ተደራጊ፣ ተደራራጊ፣ አደራራጊ ናቸው። እነዚህ አምስቱ አዕማድ ማለት ምሰሶ ማለት ነው። አንድ ቤት ያለ ምሰሶ እንደማይቆም ሁሉ አንድ ግስ ያለ እነዚህ ምንም ነገር ሊቆም አይችልም ማለት ነው። አሁንም ወደፊት ግስ ስናወርድ የግድ ከአምስቱ አንዱን መጠቀማችን ስለማይቀር ወሳኝ ነገር መሆኑን ማስተዋል አለብን። እነዚህ በጣም አስፈላጊ ናቸው። ወደፊት ተርም ነው የሚሆኑ እንጂ ራሳቸውን የቻሉ ትምህርት ሊሆኑ አይችሉም። በቃ በእያንዳንዱ እንትን የምንጠቀማቸው ናቸው። አንድ ነገር ለማስረዳት የምንጠቀምባቸው ተርም ስለሆኑ ካሁን እነዚህን ተማሪ ቢችል አንድ ባንድ አበጥሮ ቢያቅ መልካም ነው። እስካወራረድ ድረስ አድራጊው እንዴት ነው የሚወርደው፣ አስደራጊው እንዴት ነው፣ ተደራጊው፣ ተደራራጊው፣ አደራራጊው የሚለው እያንዳንዱ ቢያወርድ መልካም ነው። ካልቻለ ደግሞ ኖሃው ሊኖረው ይገባል። ዘር ምንድን ነው፣ ባይር ዘር ምንድን ነው፣ አድራጊ ማለት ምንድን ነው፣ የአንድ ግስ አድራጊው ምንድን ነው፣ አስደራጊው ምንድን ነው፣ ተደራጊው ምንድን ነው፣ ተደራራጊው ምንድን ነው፣ አደራራጊው ምንድን ነው፣ ምን ማለት ነው አድራጊ ማለት ቅድም ጫፍጫፉን ነግሬያቸዋለሁ። ዘር ማለት ምን ባይር ዘር ማለት ምን ማለት ነው፣ መስብ ቅጽል ማለት ምን ማለት ነው፣ ሳልስ መስብ ቅጽል ምንድን ነው፣ መድበል ማለት ምንድን ነው፣
ለየትኛው ነው የሚቀጸለው ምናምን የሚለውም ቢያንስ ይሄን ውሃው ሊኖረው ይገባል ማለት ነው። ስለዚህ ይሄን ነገር ወደፊት እናያቸዋለን አንድ ባንድ። ዘር ማለት ምንድነው? ባይር ዘር ማለት ምንድነው? እንዴት ነው መለየት የምንችለው? በአንድ ግስ ውስጥ እንዴት ነው ይሄን ነገር በሽምደዳ ነው የሚታወቀው ወይስ ራሱን የቻለ ማዋቂያ መገንዘቢያ መስፈርት አለው የሚለውንም ጠር እያደረግን በከፊል ስለምናየው ችግር የለውም። ስለዚህ ከዛሬ የሚጠበቀው እንደዚህ ነገሮችን ግን ማወቅ እንዳለብንና ሃይላይት እንዲኖረን ያስፈልጋል ማለት ነው። በነገራችን ላይ ይሄ በቀዳማይ አንቀጽ ብቻ አይደለም፣ እነዚህ አዕማድ ማለት ነው ለቀዳማይ አንቀጽ ብቻ አይደለም የሚሰራው። ከካልአይ ጀምሮ እስከ ቅጽል ድረስ ላሉት ሁሉ አዕማድ መጠቀም እንደምንችል ማስተዋል ይገባል። ምንድነው አንድን ቅጽል በአምስቱ አዕማድ ራሱ መስራት እንችላለን። ወደፊት እንፈታቸዋለን። ስለዚህ ለዛሬ የሚጠበቅባችሁ አንድ ተማሪ ከግስ ከማጥናት በፊት እነዚህን ኖሃው ኑሮት ወደዛ ቢገባ የተሻለ ይሆናል ማለት ነው። ስለዚህ ለዛሬ ይዘንላችሁ የቀረበውን ይሄን መስል ነበረ። መልካም